አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም ብዙ ሚዳቆዎችና አዕዋፋት ወደሚገኙበት ሸለቆ ጎን ሲያልፉ አንዲት ሚዳቆ ወጥመድ ውስጥ ገብታ ያገኟታል። ሚዳቋ ድንገት እሳቸውን ስታይ ቀልቧ ደስ አላት። እንዲህም አለቻቸው፣ ያ ረሱለላህ፣ ለልጆች የሚበላ ነገር ለመፈለግ ነበር እዚህ የመጣሁት። ነገር ግን ይህ የውዲ ሰውዬ ወጥመድ ውስጥ አስገባኝ። ያ ረሱለላህ፣ እባክዎን አንዴ ወደ ልጆቼ እንድመለስና ጡት ካጠባኋቸው በኋላ ተመልሼ ወደ ነበርኩበት ወጥመድ ውስጥ ያስገባኝ ዘንድ አይሁዲው ዘንድ ዋስ ይሁኑልኝ በማለት ነቢያችንን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። እሳቸውም የእዝነትና የፍቅር ፈገግታን አሳዩአትና አብሽር፣ መመለስሽን ተቀበለም አልተቀበለም ይፈቅድልሽ ዘንድ ተስፋ አደርጋለሁ አሏት። አዳኙ ይሁዲ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ከሚዳቋ አጠገብ ተቀምጦ አገኛቸው። እዚህ ምን አስቀመጠ ሲል ጠየቃቸው። ለዓለማት እዝነት የተላኩት ነቢያችን ሰለላሁ ዐለይሂ ወሰለም አንተ አዳኝ ሆይ ከኔ ጋር የፈለግከውን ነገር ውሰድና ይቺን ሚዳቆ ነፃ አድርጋት ብለው ከእዝነትና ከውብ ፈገግታ ጋር ጠየቁት። እሱም ያጠመድኩትን ነገር በሌላ ቀይራለሁን? አላደርገውም አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም እሷ የምታጠባቸው ልጆች አሏትና እባክህ አንዴ ፍታት፣ ኢንሻአላህ አጥብታ ትመለሳለች አሉት። እሱም በንቀትና በማሾፍ ምን እያልክ ነው? ሚዳቋ አንዴ ካመለጠች በኋላ ሁለተኛ ትመለሳለች ትላለህ? በማለት ተሳለቀባቸው። እሳቸውም ሚዳቋ ልጆቿን አጥብታ ስትነሳ አሁን ወዳለችበት ሁኔታ ልትመለስ ለኔ ቃል ገብታልኛለች ይሉታል። እሱም በድጋሚ ያሾፈባቸው እንግዲያውስ እሷ የምትመለስ ከሆነ እስከምትመለስ ድረስ አንተ በሷ ቦታ ትገባለህ ይላቸዋል። የእዝነቱ ነቢይም እሺ እስማማለሁ፣ ልቀቃት ትሂድና ልጆቿን ታጥባ ይሉታል። አይሁዲውም እንደለቀቃት ወዲያው በሸለቆ ላይ በመፈንጠቅ ተፈተለከች። እሷ እስከምትመለስም ድረስ የአዛኙ ነቢያችን ሰለላሁ ዐለይሂ ወሰለም ሁለቱ እጆች ታሰሩ። ሚዳቋ በፍጥነት ከልጆቿ እንደደረሰች በፍጥነት ይጥቡ ዘንድ ክስተቱን ነገረቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዋስ ሆኖላትና እንዲያውም በሷ ፋንታ እሳቸው እንደታሰሩ እነሱን ቶሎ አጥብታ እስካልተመለሰች ድረስም እሳቸው እንደማይፈቱ ቶሎ ይጥቡ ዘንድ ነገረቻቸው። እነዚያ በረሃብ ጠኔ የተደቆሱ ልጆቿ እናታቸውን ትኩር ብለው አዩና እናታችን ሆይ የአላህ መልእክተኛ ለእኛ ሲሉ የታሰሩ ሆነው እያለ እኛ እንድንጠባ ትፈልጊያለሽ? እሳቸው ታስረው እያለ ያንቺ ወተት በእኛ ላይ ነው፣ እንጠባም አሏት። እሷም በፍጥነት ወደ እሳቸው እንባዋን እየዘራች ተመለሰች። የአላህ መልእክተኛ ሆይ ልጆቼ እርሶ ታስረው እያለ ያንቺ ጡት በእኛ ላይ ነው፣ አንጠባም ብሎኛል ትላቸዋለች። ይህንን የነቢያችንን ሰለላሁ ዐለይሂ ወሰለም ሙዕጂዛ ይሁዲው በመገረምና በመደነቅ በድንጋጤ ይመለከት ጀመር። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተከበሩ ዓይኖችን ባይፈስ ጀመር። አይሁዲው ሚዳቋ ተመልሳ እያለ ለምን ታለቅሳለህ ሲል ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም አሉ፣ እኔን እንዳለቅስ ያደረገኝ የአላህ ሥራ ነው። ልጆቿ እኔ በሷ ፋንታ የታሰርኩ ሁኜ የሷን ወተት ለመጠጣት በራሳቸው ላይ እርም አድርገዋል አሉት። አይሁዲም ከሚያየው አምላካዊ ተአምር የተነሳ እየጮኸና እያለቀሰ ያ ረሱለላህ፣ እርሱ እውነትም የአላህ መልእክተኛ ኖት በማለት እስልምናን ወዲያው ተቀበለ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳይወደዱ አልፎም እንዳይፈቀሩ የሚያደርግ ቅንጣት እንከን የለባቸውም።
ለዚህም ነው ማንነታቸው፣ ተግባር፣ ንግግራቸው ውደዱኝ አፍቅሩኝ ያለ የሚጠራ ይሆንላቸው። እንኳን ለሰው ልጅ ለእንስሳቶች የሚጨነቁ የሚራሩ አዛኝ ነቢይ ናቸው። የአላህ ሰላትና ሰላም በሳቸው ላይ ይስፈን። ሰሉ አላ ነቢይና ሙሐመድ